ሰላም ጤና ይስጥልን። እንዴት ናችሁ? የኖላዊ ድራማ ተከታታዮች እንዴት ቆያችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ተምቹና ጓደኛው ሱቅ ከሚሰሩበት ሱቅ አንዲት የስራ ደንበኛቸው ቀጥረው እያሰሩ ነበረ። በዚህም አለ እንግዲህ የስራ ደንበኛቸው ከደንበኛ ጋር በመነጋገር ገንዘብ እላፊ ገንዘብ እና ያልተገባ ገንዘብ በመቀበል እንግዲህ ተምቹ ይይዘዋታል ማለት ነው። በመያዝም እንግዲህ ያንን የሰበሰበችውን ገንዘብ ይዘሽ ውጪ በማለት እንግዲህ ሁለታቸውም ተነጋግረው ከሱቃቸውን ለቃ እንድትወጣ አድርጓታል ማለት ነው። እንግዲህ በዚህም መሀል ተምቹ በጣም እየተናደደ ነበር ማለት ነው። እንግዲህ በዚህም አለ እንግዲህ በእኛ ቤት የተነሳ ቤትም ሳትገዛብን አትቀርም በማለት እንግዲህ እንትን ለማለት ነው። እንግዲህ ደንበኛውም እንግዲህ በመምጣት መጋረጃ አንጡ አላልኳችሁም ነበር? መጋረጃው የት አለ በማለት እንግዲህ መጥቶ ይጮህባቸዋል ማለት ነው። እንግዲህ ለደንበኛው እንግዲህ ጆሮ እሺ በቃ አመጣልሃለሁ ተረጋጋ በማለት ደንበኛውን በማረጋጋት እሷ የሰራችውን ስህተት ጆሮ እንግዲህ አስተካክሎ ወደ ሱቁ ሊወስድ ይችሏል ማለት ነው። እዚህ ላይ ደግሞ እንግዲህ ሜላትና እናቷ ቤት ቁጭ ብለው እየተነጋገሩ እየተጫወቱ እያለ ድንገት እንግዲህ እናቷ ይቺ ልጅ የት ሄዳ ነው የት ሄደች በማለት እንግዲህ መበሳጨት ትጀምራለች። እንግዲህ እሷ ማንም ደንብላል ናት ማለት ነው። እንግዲህ ሜላትም ለምን ፈልገሻት ነው ትላታለች። እናቷም ደግሞ ሱቅ ልትልካት እንደምትፈልግና አስቸኳይ እንደምትፈልጋትም ትነግራታለች ማለት ነው። እንግዲህ እኔ ድንብላል ነው የፈለግኩኝ ሱቅ ልልካት ነው ትላታለች ማለት ነው። እንግዲህ በዚህ መሀል እና ሜላትም ራሷ ሄዳ ሱቅ የምትፈልገውን ነገር ገዝታላት እንደምትመጣም ትነግራታለች። እናቷም የምትፈልገው ነገር እንግዲህ ቡና ነበረ። ቡና ከመጣው ተፈልቶ አያውቅም እና ቡና ይዘሽ ነይና እስኪ አፍልተሽ እንጠጣ ትላታለች ማለት ነው። እንግዲህ እናቷ ሜላትም እንግዲህ እናቴ ምን አምሮች ነው ትላታለች ማለት ነው። እንግዲህ የሜላት እናትም ቡና ለአምሮት ብቻ አይደለም ለመጫወትም ያስፈልጋል፣ ስለዚህ ይዘሽ ነይ ተረሺ በማለት ታስገድዳታለች ማለት ነው። እንግዲህ ቡና ገዝታ መጣ እየተጨዋወቱ ያንን ቡና መጠጣት እንዳለባቸውም ትነግራታለች። እንግዲህ ሜላትም እናቷ ምንም ብታዛት ምንም እሺ ከማለት ውጭ ሌላ አማራጭ ስለሌላት እሺ በቃ እኔ ታዝዛለሁ በማለት ወደ ሱቅ ሄዳ ቡና ልትገዛ ትሄዳለች ማለት ነው። እንግዲህ ሜላት ለእናቷ መታዘዟ በጣም ደስ የሚል የሚደነቅ ነገር ነው ማለት ነው። እንግዲህ በዚህ ያህል ተመልሳ መታ ቁጭ ማለት ትጀምርና የሆነ ጥሩ ስሜት እንዳልፈጠረላትም ታይባታለች። እናትም ምን ሆነሻል ሜላት ያዘዝኩሽን ሂጂ እንጂ ልትሄጂ አልነበር ወይ ለምን ተመለሽ ትላታለች። እንግዲህ ሜላትም እንግዲህ ቡና የምትገዛበት ብር ስለሌላት ነው የተመለሰችው ማለት ነው። እንግዲህ ሜላትም ቡና የምገዛበት ብር የለኝም ትላታለች ማለት ነው። እንግዲህ ዱቤም ለማምጣት ደግሞ የሚሰጠኝ ሰውዬ የለም አሁን ላይ ትላታለች። እንግዲህ እናቲቱም እንግዲህ አስጨነኩሽ ይቅርታ ይሄን ያህል ነው ወይ ያጣሽው ትላታለች ማለት ነው። እንግዲህ ሜላትም ሁሉንም ነገር አሁን ላይ ብዙ ነገር ስለተበላሸባት ነው ድርጅቷን ምናምን ጥሩ ሁኔታ ላይ አይደለም ማለት ነው። እንግዲህ ቤቱንም የተከራዩላት ልጆቿ ናቸው። እዚህ ድረስ ነው እንግዲህ ያጣችው ማለት ነው። እንግዲህ የሜላት እናትም ስራ ጀምረሽ የለ ስለዚህ ስራ አልጀመርሽም ወይ ትላታለች። ሜላትም እንግዲህ ክፍዬ እኮ በወር ነው ወር ሳይደርስ ደሞዜ ሳይደርስ ከየትም አላመጣም በማለት በመቆጣት ትመልስላታለች ማለት ነው። እንግዲህ የሜላት እናትም ምን አይነት ነገር ነው ግን እዚህ ቤት ምን አይነት ችግር ነው የገባው ትላታለች ማለት ነው። እንግዲህ ሜላትም ብር ስጭኝና ሂጄ ገዝቼ ልምጣና እናውራ ትላታለች ማለት ነው። እንግዲህ የሜላት እናትም ምን አሰብሽ አንቺ ስለ ስራው ትላታለች። እንግዲህ የሜላት እናትም እንግዲህ የሜላት እናትም ያንን ተቀጥራ የምትሰራበትን ስራ እንድታቆምና እንዲሁም ደግሞ የተወሰነ ገንዘብ እናቷ እንዳላትና ያንንም ገንዘብ ሰጥታት ስራ እንደምታስጀምራትም ትነግራታለች ማለት ነው።
እንግዲህ ሜላትም እኔ ፈርቼሽ እንጂ እኔም የምፈልገው ነገር እሱን ነው። ስለዚህ ደስ ይለኛል፣ ግን ደግሞ በብድር መልክ እንድትሰጭኝ ይፈልጋለሁ ትላታለች ማለት ነው። የሜላት እናትም እንግዲህ ብድር አይደለም አንቺ ልጄ ነሽ እኮ ችግር የለም በማለት እንግዲህ ልታግዛት እንደምትፈልጋት ተነግራታለች ማለት ነው። እንግዲህ ሜላትም እሺ ተስማምቻለሁ ባልሽው ነገር ተስማምቻለሁ። ስለዚህ ችግር የለም እሰራለሁ፣ በቃ የራሴን የሆነ ስራ እጀምራለሁ ትላታለች ማለት ነው። እንግዲህ የቡናውንም ገንዘብ ስጭኝና ቡናውን ገዝቼ መጥቼ እንግዲህ እየተጨዋወትን እየጠጣን እየተጨዋወትን እናወራለን ትላትና ሜላትም እንግዲህ ቡናውን ልትገዛ ተነስታ ማውጣት ትጀምራለች። እናቷም እዛው ከተቀመጠችበት ፍራሽ ላይ ሆና እንግዲህ ምን አለ እችን የመሰለች ልጅ እንዲሁን ቅስሟ ተሰብሮ አየሁ እያለ እንግዲህ ያው እናት ናትና ስለ ልጇ እንግዲህ መጨነቅ ታስባለች ማለት ነው። እንደዚህ ልጄ እንደዚህ ሁና እንዴት አየኋት እንዴት ተሰብራ ማየት አልነበረብኝም በማለት እንግዲህ እያዘነች ትቀመጣለች ማለት ነው። እንግዲህ እዚህ ላይ ደግሞ ፋኖስ እንግዲህ ከቤቷ ሁና አልጋዋን ቤቷን እያስተካከለች እያለ እንግዲህ ድንገት የሀኒ አባት እንግዲህ እንደ ፋኖሴ እያለ ወደ ቤት መግባት ይጀምራል ማለት ነው። ወደ ፋኖስ ቤት ምን እያደረግሽ ነው? ታመሽ የለ ለምን አተኝም? ለምንድን ነው ስራ ምሰሪ? በማለት እንግዲህ መጠየቅ ይጀምራል ማለት ነው። እሷም እንግዲህ ደህና እንደሆነችና እንደተሻላትም ትነግረዋለች ማለት ነው። እንግዲህ ኖላዊም አልጋዋን ማነጣጠፍና ቤቱን ማስተካከል ይጀምራል ማለት ነው። ፋኖስ ግን ይሄ ሸም ያዛትና ኧረ እኔ ደህና ነኝ ተው አትቸጋገር በማለት እንግዲህ እየሳቀች እንግዲህ ያው ማረፍ ትጀምራለች ማለት ነው። ፋኖስም እንግዲህ እሷ የምትሰራውን ስራ አስቁሞ ቤቱን ማስተካከልና ማነጣጠፍ ይጀምራል ማለት ነው። እንግዲህ ፋኖስም በዚህ መልካምነቱ አመስግናና መርቃ እንዲሁም ደግሞ እንደተሻላት ደህና እንደሆነችም ትነግረዋለች ማለት ነው። እንግዲህ ፋኖስም መድኃኒት መች ወስደሽ ነው የሚሻልሽ? መች ተመረመርሽ? ይላታል። እሷም ደግሞ ሀኒ ይዛላት እንደመጣች እና እንደተመረመረችም ደህና እንደሆነችም ትነግረዋለች ማለት ነው። እንግዲህ ሀኒዬም ገንዘብ ከየት አግኝታ መድኃኒት አመጣችልሽ? ይላታል ማለት ነው። እንግዲህ ፋኖስ ሰጥቷታለኝ በማለት እንግዲህ መድኃኒት መግዣ እንዳገኘች ትነግረዋለች ማለት ነው። እንግዲህ ከአሴር ጋር አብረው እንደነበሩና እሱም ብር እንደሚሰጣት ትነግረዋለች ማለት ነው። እንግዲህ ኖላዊም እኔ ተዋረድኩ፣ በቃ እንዴት ልጄ ከወንድ ሂዳ ብር ትቀበላለች? ሌላ ነገር አለ ማለት ነው በማለት እንግዲህ ሌላ ነገር ማሰብ ይጀምራል ማለት ነው። ፋኖስም እንግዲህ የምን ውርደት ነው ይሄ? እኮ ችግር የለውም ይልቁን ተነስና እኔ ስራ መስራት ትፈልጋለሁ፣ ተነስ ስራ ልስራበት በማለት እንግዲህ ትለምነዋለች ማለት ነው። እሱም ደግሞ እንግዲህ ተይኝ እስኪ ባክሽ ምናምን እያለ እንግዲህ ሌላ ጭንቀትና ሌላ የልጁ እንደዛ መሆን በጣም እያሳሰበው ነው ማለት ነው። እንግዲህ ተወዳጆች የኖላዊ ድራማ እንግዲህ ቀጣይ ክፍል እንድለቅላችሁ ሰብስክራይብ፣ ሸር፣ ላይክ በማድረግ አበረታቱኝ። ደህና ቆዩ።